በምድር ዙሪያ ሁሉ የምትገኙ ቅዱሳን እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን። ባለፈው ትምህርታችን በክፍል 2 እግዚአብሔርን በማንነቱና በስራው ባለማወቅ ለማገልገል የተነሱ ሰዎች የደረሰባቸውን ጉዳት ለማየት ሞክረናል። ዛሬ ደግሞ እግዚአብሔርን በሚገባ ለማወቅ ያለመፈለግ ምክንያቶችን በክፍል 3 እንመለከታለን። በዚህ በክፍል 3 ሰዎች እግዚአብሔርን ላለማወቅ ፈልገው የሚያቀርባቸው ብዙ ምክንያቶች እንዳሉ እናያለን። ብዙ ጊዜ እግዚአብሔርን በማንነቱና በስራዎቹ ለማወቅ የምናደርገው ጥረት እጅግ ዝቅተኛ ነው። ለዚህ ጉዳይ ብዙም ትኩረት አንሰጥም። እንደ ምክንያት የምናቀርባቸው ፈርጀ ብዙ ሐሳቦች አሉ። ሰዎች እግዚአብሔርን በሚገባ ለማወቅ የማይፈልጉበት ምክንያቶች ምንድን ናቸው? የመጀመሪያው ስለ እግዚአብሔር ብቻ ማወቅ፣ እንግሊዝኛው knowing about God ይለዋል። አንዳንዶቻችን ስለ እግዚአብሔር ብዙ ሐሳቦችን ስለምናውቅ እግዚአብሔርን በማንነቱና በስራው የተረዳነው፣ ያወቅነው፣ የገባን ይመስለናል። በእርግጥ ፍጹም ክህደት ካልሆነ በቀር እግዚአብሔር ፈጣሪ፣ የሚፈራ ክብር የሚገባው አምላክ፣ የበላይ አካል እንደሆነ በመረጃ ደረጃ እናውቃለን። እግዚአብሔርን ብዙ ሰዎች በመረጃ ደረጃ ያውቁታል። ቆም ብለን በጥልቀት ማሰብ ያለብን እውነት ቢኖር ስለ እግዚአብሔር ማወቅና እግዚአብሔርን ራሱን ማወቅ ሁለቱም እጅግ የተለያዩ እውነቶች ናቸው። ስለ እግዚአብሔር ማወቅ ስንል በመረጃ ደረጃ እግዚአብሔርን ማወቅ ማለት ነው። ኢንፎርሜሽናል ናውሌጅ። እግዚአብሔርን ማወቅ ስንል ደግሞ በሕይወታችን በኑሯችንና በዕለት ተዕለት ተግባራችን እግዚአብሔር ሲሰራ ማወቅና ማየት ማለታችን ነው። በሕይወታችን ከእግዚአብሔር ጋር ያለን የጠለቀ ኅብረት፣ ከእግዚአብሔር ጋር ያለን የጠለቀ ግንኙነት ማለት ነው። በእንግሊዝኛ ፐርሰናል ኢንካውንተር ዊዝ ጋድ ይለዋል። ስለ እግዚአብሔር ከማወቅ ይልቅ እርሱን ራሱን በማንነቱና በስራው ማወቅ ለክርስትና ሕይወታችን እድገት ትልቅ ፋይዳ አለው። እግዚአብሔርን በመረጃ ደረጃ ማወቅ እና እግዚአብሔርን በሕይወታችን በግል ሕይወታችን በስራው በማንነቱ ማወቅ ሁለቱም የተለያዩ ነገሮች እንደሆኑ በመረዳት ሁል ጊዜ ከእግዚአብሔር ጋር የጠለቀ ኅብረት፣ ከእግዚአብሔር ጋር የጠለቀ ቁርኝት ሊኖረን ያስፈልጋል። እግዚአብሔርን በመረጃ ደረጃ ከማወቅ ይልቅ በሕይወታችን ተገልጦ ሲሰራ ማየት ይገባናል፣ ይጠበቅብናል። ሁለተኛው ሰዎች እግዚአብሔርን በሚገባ ለማወቅ ባለመፈለግ የሚያቀርቡ ምክንያቶች፣ ሁለተኛው እግዚአብሔርን ማወቅና ስለ እርሱ መመራመር እንደማይቻል መደምደም ነው። ሰዎች እግዚአብሔርን ፈጽሞ ማወቅና መመራመር እንደማይቻል ብዙዎች ያስባሉ፣ ብዙዎች ያስተምራሉ፣ ጽንፈኛም ይሆናል። ስለ እግዚአብሔር ፈጽሞ መመራመር እንደማይቻል ይደመደማል።
በጥንቃቄና በማስተዋል ካልተረዳነው በቀር ወደዚህ ድምዳሜ የሚያመጣን አንድ የእግዚአብሔር ባህሪ አለ። ይኸውም እግዚአብሔር የሩቅ አምላክ ወይም ትራንሰንደንት ጋድ መሆኑን ማወቅ ነው፣ ማሰብ ነው። ይሄ የእግዚአብሔር ባህሪ ጥንቃቄ ካላደረግንበት ወደ ተሳሳተ አስተሳሰብ ይመራናል። በዚህ እሳቤ ተንተርሰው ሰዎች እግዚአብሔር እጅግ ታላቅ፣ ፈጽሞ የማይታወቅ፣ ከሰው አእምሮ የበላይ፣ ከፍጥረታት ሁሉ የተለየ ቅዱስ ስለሆነ ስለ እርሱ መመራመርም ሆነ ማጥናት አይቻልም ብለው ይደመድማሉ። እውነት ነው። እግዚአብሔር በአእምሯችን ልንመረምረው፣ በአእምሯችን መርምረን ልንደርስበት የማይቻል ከመረዳታችንና ከእውቀታችንም የበላይ ሊጨበጥ ወይም ሊዳሰስና ሊደመደም የማይቻል አምላክ ነው። እሱ ከመረዳታችን የበላይ ነው፣ ከእውቀታችን የበላይ ነው። ይሄ ነው እግዚአብሔር ብለን ልንደመድመው የማንችለው እግዚአብሔር ነው። እግዚአብሔር አንኮምፕሬሄንሲቭ ጋድ ነው። እግዚአብሔር በሰው ቀመር በፍልስፍና ሊገለጽ የሚቻል አምላክ አይደለም። በሌላ በኩል ደግሞ እግዚአብሔር የቅርብ አምላክ መሆኑንም መርሳት የለብንም። እግዚአብሔር የሩቅ አምላክ ነው። ከአእምሯችን የበላይ ነው። ከመረዳታችን የበላይ ነው። ልንጨብጠው፣ ልንዳስሰው ይሄ ነው እግዚአብሔር ብለን ልንደመድመው የማይቻል አምላክ ነው። ደግሞ እግዚአብሔር የቅርብ አምላክ ነው። እንግሊዝኛው ኢማነንት ጋድ ይለዋል። እግዚአብሔር የሩቅ አምላክ ነው፣ ደግሞ የቅርብ አምላክ ነው። የማይደረሰው እግዚአብሔር ራሱን ለሰው ልጆች በተለያዩ መንገዶች በመግለጥ ከሰው ልጆች ጋር ህብረት የሚፈጥር እንደሆነ በአጠቃላይ መገለጥ እና በልዩ መገለጥ አማካይነት አሳይቶናል። ይህንን እውነት ማንም ሊከራከርና ሊክድ እንደማይችል ተስፋ አደርጋለሁ። እግዚአብሔር ራሱን ገልጧል። እግዚአብሔር በመካከላችን አድሯል። እግዚአብሔር የቅርባችን አምላክ ነው። ስለዚህ እርሱ በሰጠን ባመለከተን መንገድ በመጽሐፍ ቅዱስ ተንተርሰን መመራመር፣ ማጥናት፣ ማሰላሰል በብዙም ማወቅ እንችላለን። ማድረግም አለብን። እግዚአብሔር በተገለጠልን መንገድ ስለሱ ማሰላሰል፣ መመራመር፣ ለማወቅ መጣር ይገባናል ማለት ነው። እግዚአብሔር መጽሐፍ ቅዱስን ሲሰጥ እንድንመራመር ነው። በመሆኑም እግዚአብሔርን አጥንተንና ተመራምረን እርሱን ማወቅ እንደማንችል መደምደም የለብንም። ይህም ሆኖ ግን እርሱን ጨርሰን ልናውቀው ፈጽሞ አንችልም። የገባንን ያህል የተረዳንን ያህል በአእምሯችን ስለሱ ልናውቅ የተመራመርነውን ያህል በዚያ ልክ
ልንገነዘበው ልናውቀው ያስፈልጋል ማለት ነው። ሶስተኛው እግዚአብሔርን እንደ እግዚአብሔርነቱ ለማወቅ ባለመፈለግ ከሚቀርቡ ምክንያቶች ሶስተኛው ይህ እግዚአብሔርን የማወቅ ጉዳይ እግዚአብሔርን በማንነቱ በስራው የማወቅ ጉዳይ የተወሰኑ ግለሰቦች ተልእኮና ኃላፊነት መሆኑን ማሰብ ነው። እግዚአብሔርን በግል ሕይወት ማወቅና ለሌሎች ማሳወቅም ሆነ ማስተማር የተወሰኑ ግለሰቦች ተግባር እንደሆነ ብዙዎቻችን እናስባለን። በተለይም ይህ ጉዳይ የሚመለከታቸው የቤተ ክርስቲያን መሪዎች፣ መጋቢያን፣ ወንጌላውያን፣ ሚስዮናውያን፣ ካህናት፣ ቀሳውስት ወዘተ በአጠቃላይም የሙሉ ጊዜ አገልጋዮች ብቻ አድርገን እናስባለን። በመሆኑም በግል ሕይወታችን እግዚአብሔርን ለማወቅም ሆነ ለማገልገል አንፈልግም። እውነት ነው። እነዚህ ከላይ የጠቀስኳቸው የፊት መሪ አገልጋዮች እግዚአብሔርን በማንነቱና በስራው በማወቅም ሆነ በማሳወቅ የፊት አውራሪ አገልጋዮች መሆናቸው ፈጽሞ የሚዘነጋ አይደለም። መሪዎች፣ መጋቢያን፣ ወንጌላውያን፣ ካህናት፣ ቀሳውስት፣ ሚስዮናውያን ከፊት ለፊት ሆነው እግዚአብሔርን የማወቅና የማሳወቅ ኃላፊነት አለባቸው። ነገር ግን ለነሱ ብቻ የምንተወው ጉዳይ አይደለም። ስለ እግዚአብሔር ማወቅ፣ ስለ እግዚአብሔር መረዳት፣ አስተሳሰባችን እና መረዳታችን በዚህ መልኩ ከተቃኘ ወደ እግዚአብሔር ለመገናኘትም ሆነ በፊቱ ለመገኘት መካከለኛ ሰውን እንፈልጋለን ማለት ነው። የተወሰኑ ቡድኖች፣ የተወሰኑ ግለሰቦች፣ የተወሰኑ አገልጋዮች ስራ ብቻ አድርገን የምናስብ ከሆነ እግዚአብሔርን ለመገናኘት ከእግዚአብሔር ጋር ህብረት ለመፍጠር በፊቱ ለመገኘት መካከለኛ ሰውን ወደ መፈለግ እንሄዳለን ማለት ነው። ከዚህ የተነሳ እነዚህን ፊት አውራሪ አገልጋዮች ብቸኛ ወደ እግዚአብሔር የሚያደርሱን አካላት አድርገን በመቁጠር በእነርሱ በኩል ከእግዚአብሔር የምንፈልገውን ሁሉ ለመቀበል እንሞክራለን ማለት ነው። እንግዲህ ይሄ ድምዳሜ በእግዚአብሔርና በእኛ መካከል መካከለኛ እንዲሆንልን ወደ ሰዎች አይናችንን እንመልሳለን ማለት ነው። ይህ ብቻ አይደለም። በእግዚአብሔር የሚደመጡ ፈጣሪ የሚሰማቸው ብቸኛ ሰዎች እነርሱ እንደሆነ እንቆጥራለን። ጸሎታችንም በእነርሱ በኩል ወደ እግዚአብሔር እንዲደርስና መልስ እንዲመጣልን እንሞክራለን። አገልግሎት ከጥሪና ከመንፈስ ቅዱስ ስጦታዎች ጋር የሚያያዝ ቢሆንም በግል ሕይወት እግዚአብሔርን በማንነቱና በስራው ማወቅ የሰው ልጅ ሁሉ ኃላፊነት ነው። የሰው ልጅ ሁሉ ኃላፊነት ነው። እግዚአብሔርን በግል ሕይወት የማወቅ በፊቱ የመቅረብና የምንለምነውን ጠይቆ የመቀበል ሙሉ መብት በክርስቶስ ኢየሱስ በኩል ለሁላችንም ተሰጥቶናል። ጌታ ይባረክ። ሙሉ መብት አለ። እግዚአብሔር በክርስቶስ በኩል ወደሱ የመግባት ወደሱ የመድረስ መንገድ መርቆ ከፍቶልናል። ማንም መካከለኛ ሳያስፈልገን
ማንም ሶስተኛ ወገን ሳያስፈልገን፣ በእኛና በእግዚአብሔር መካከል የሚቆሙ ሳያስፈልጉን በቀጥታ በክርስቶስ ኢየሱስ በኩል ወደሱ መግባት ሆኖልናል። ስለዚህ በመረቀልን መንገድ ወደሱ መቅረብ ያስፈልገናል ማለት ነው። ይሄ እውነት በደም ሊገባን ያስፈልጋል። በፈቃዱ የተገለጠልንን ያዳነንን የምናመልከውን እና የምናገለግለውን እግዚአብሔርን በግል ሕይወታችን ማወቅ የእያንዳንዳችን ኃላፊነት መሆኑን ለአፍታም መዘንጋት የለብንም ወገኖቼ፣ መዘንጋት የለብንም። በግል ሕይወትህ፣ በግል ሕይወትሽ፣ በግል ሕይወታችን ከእግዚአብሔር ጋር ኅብረት ሊኖረን ያስፈልጋል። ከእግዚአብሔር ጋር መገናኘት አለብን። እግዚአብሔር ደግሞ ይህንን ዕድል ለሁላችንም ከፍቶልናል፣ ለሁላችንም ሰጥቶናል። ወገኖቼ መሞኞት አያስፈልገንም፣ መስነፍ አያስፈልገንም፣ ሌላ መካከለኛ አያስፈልገንም። ይሄ የመጽሐፍ ቅዱስ እውነት ነው። የመጽሐፍ ቅዱስ እውነት። በዚህ እውነት ልንመላለስ ያስፈልገናል። እግዚአብሔርን ማወቅ፣ እግዚአብሔርን መረዳት፣ ወደ እግዚአብሔር መቅረብ በሌላ ሰዎች በኩል እንደሆነ ማሰብ የለብንም። እንደዛ መደምደም ስህተት ነው፣ ስህተት ነው። እግዚአብሔር እያንዳንዱ በአምሳሉ የተፈጠረ ሰው በግል ሕይወቱ ከሱ ጋር ኅብረት እንዲያደርግ ይፈልጋል። ስለዚህ በጣም ልናስብ ያስፈልገናል። አራተኛው እግዚአብሔርን በማንነቱ በስራው ለማወቅ ባለመፈለግ ከሚቀርቡ ምክንያቶች አራተኛው የሥነ መለኮት ጥናት ማድረግ መንፈሳዊ አለመሆን ነው ብሎ ማሰብ። መንፈሳዊ አለመሆን ነው። ስለ ስነ መለኮት ማጥናት፣ ስለ ስነ መለኮት ትምህርት ቤት ገብቶ ጥናት ማድረግ መማር መንፈሳዊ አለመሆን ነው ብሎ ማሰብ እግዚአብሔርን በግል ሕይወታችን እንድንፈልገው አያደርገንም። ብዙ ሰዎች የሥነ መለኮት ጥናት ማድረግ በእግዚአብሔር ላይ ኃጢአት እንደማድረግና ክብሩን እንደ መዳፈር ይቆጥራሉ። አንዳንዶች ደግሞ ስለ እግዚአብሔር ማጥናትና መመራመር ከቶ እንደማይቻል ይቆጥራሉ፣ ይደመድማሉ። ሌሎች ደግሞ ስነ መለኮት ትምህርት ቤት ገብቶ መማር መንፈሳዊ ከመሆን ይልቅ የእውቀት ሰው ብቻ ያደርጋል ይላሉ። እንግዲህ ሰው ወደ መጽሐፍ ቅዱስ ትምህርት ቤት፣ ሰው ወደ ስነ መለኮት ትምህርት ቤት ገብቶ የሚማር ከሆነ መንፈሳዊነቱን ያጣል። የእውቀት ሰው፣ የፊደል ሰው ብቻ ይሆናል ብለው ይደመድማል። እንዲሁም ደግሞ ሌሎች የሥነ መለኮት ጥናት ማድረግ ሕይወትን እንደሚያደርግ ይቆጥራሉ። ሕይወትን ያደርጋል። የሥነ መለኮት ጥናት ማድረግ ሕይወትን ያደርጋል፣ ኮቸሮ ሕይወት እንዲኖር ያደርጋል ብለው ይቆጥራሉ። በመሆኑም መጽሐፍ ቅዱስ ትምህርት ቤት ገብቶ ከመማር ይልቅ ቀንና ማታ በእግዚአብሔር ፊት በጸሎት ማሳለፍን ይመርጣሉ። መጽሐፍትን ከማገላበጥ ይልቅ በእግዚአብሔር ፊት መገለባበጥ የሚል አባባልና አስተሳሰብ አላቸው ማለት ነው። የትኛው ነው እውነቱ? መጽሐፍትን ማገላበጥ ወይስ በእግዚአብሔር ፊት
መገለባበጥ። አይ ቲንክ ሁለቱንም ባላንስ ጠብቀን ሚዛን ጠብቀን ማስኬድ ትክክለኛ ነገር እንደሆነ እረዳለሁ። አንድ ጠንቅቀን ማወቅ የሚገባውን እውነት አለ። ይኸውም የእግዚአብሔር ቃል ስለሆነው መጽሐፍ ቅዱስ ነው። እግዚአብሔር ቃሉን በጽሑፍ ሲሰጠን እንድናጠናው፣ እንድናሰላስለው እና ስለ እርሱ በቃሉ ውስጥ ያስቀመጠውን የታጨቀ ዕውቀት መርምረን እንድናውቅ ነው። ይሄ ነው እግዚአብሔር ቃሉን በጽሑፍ ሲሰጠን፣ ቃሉን በጽሑፍ ሲገልጥልን። የተጻፈ ነገር ሁሉ አንብቦ አጥንቶ መረዳት ያስፈልጋል፣ መመራመር ያስፈልጋል። እግዚአብሔር ቃሉን ሲሰጠንም ዓላማው ይሄ ነው። እንድናጠናው ነው፣ እንድናሰላስለው ነው። በቃሉ ውስጥ ስለሱ የገለጠልንን እውነት በእውቀታችን መርምረን እንድንረዳው ነው። አንድ እጅግ በጣም የምወደው የሥነ መለኮት መምህሬ የነበረው አሁን ላለኝ መረዳትና መሰረታዊ ዕውቀት ምክንያት የሆነኝ ዶክተር ደስታ ሄሊሶ የተጠቀመው ምሳሌ ከቶ አይረሳኝም። እንዲህ ብሎ ነበር። ሥነ መለኮት ትምህርት ቤት ገብተን ስንማር ሕይወታችን ወይ ፀሐይ እንደመታው ጭቃ ይደርቃል፣ ወይም ደግሞ ፀሐይ እንደመታው ቅቤ ይቀልጣል። በጣም የሚገርም አባባል። እንግዲህ ልንደርቅ ወይም ልንቀልጥ የእያንዳንዳችን የልብ አቀራረብ ይወስነዋል። የሕይወት መድረቅ ወይም የሕይወት መቅለጥ፣ የልብ መቅለጥ በእያንዳንዳችን እጅ፣ በእያንዳንዳችን አስተሳሰብ፣ በእያንዳንዳችን አቀራረብ ይወሰናል ማለት ነው። ይወሰናል ማለት ነው። ክርስቶስ ኢየሱስ በማቴዎስ 22:29 መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ብሏል። መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። ትልቅ ቃል ነው። መጽሐፍትን ማወቅ፣ መጽሐፍትን መረዳት አስፈላጊ ጉዳይ ነው። ደግሞም የእግዚአብሔር ኃይል ሌላኛው አስፈላጊ ለሕይወት መሰረታዊ ጉዳይ። ሁለቱንም ልንለጣጥለው አንችልም። በመንፈስ ቅዱስ አሰራር ማደግ፣ በጸሎት ማደግ፣ በእግዚአብሔር ፊት በጸሎት ማሳለፍ፣ በእግዚአብሔር ፊት መንበርከክ፣ እግዚአብሔርን መፈለግ፣ ፊቱን መፈለግ፣ እንዲሁም ደግሞ ቃሉን ማጥናት፣ መጽሐፍትን ማጥናት፣ መጽሐፍትን መመራመር እንደሚያስፈልግ ጌታ ኢየሱስ ክርስቶስ በዚህ ክፍል አስቀምጦታል ማለት ነው። ልክ እንደ ቤሪያ ሰዎች የቤሪያ ሰዎች በቃሉ የተቀመጠውን እውነት ለማወቅ ዕለት ዕለት ቃሉን ይመረምሩ ነበር ይላል በሐዋርያት መጽሐፍ። ሌላው ደግሞ ሐዋርያቶች እንዳሉት የሐዋርያት ሥራ ምዕራፍ 6 ቁጥር 4 ላይ በቃሉና በጸሎት በመትጋት ሚዛናዊ ሕይወት ሊኖረን ይገባል ማለት ነው። ቃሉም ጸሎቱ እጅግ አስፈላጊ ጉዳዮች ናቸው። እንግዲህ ይህንን ቀደም ብዬ ከገለጽኩት አባባል ጋር ልናያይዘው ልናቆራኘው እንችላለን ማለት ነው። መጽሐፍትን ማገላበጥ ደግሞ በእግዚአብሔር ፊት መገለባበጥ፣ በቃሉና በጸሎት መትጋት የሚለውን ነገር
በደንብ ሊገልጽልን ይችላል። በመሆኑም የሥነ መለኮት ጥናትና ምርምር ማድረግ እንደሚቻል፣ ይህም ኃጢአት እንዳይደለ፣ በእግዚአብሔር ክብር ላይ መዳፈርም እንዳይደለ፣ መንፈሳዊነትን መጣል እንዳይደለ፣ ሕይወትንም እንደማያደርግ በደንብ ጠንቅቀን ማወቅ አለብን። ስለዚህ የቻለ ሰው ሁሉ በሥነ መለኮት ኮሌጅ ገብቶ እንዲማር፣ ቃሉን እንዲመራመር፣ እንዲያጠና፣ ብዙ ያላወቃቸውን ነገሮች እንዲያውቅ ምክሬ ነው። አደፋፍራለሁ። እንማር። በመማር ብዙ ነገር ማወቅ አለ። በመማር ብዙ ነገር መረዳት አለ። እግዚአብሔር በቃሉ ግልጠት ብዙ ያሳደጋቸው ጥልቅ የሆነ ዕውቀት ያላቸው የሥነ መለኮት ምሁራን አሉ። ከነሱ መማር እጅግ አስፈላጊ ነው። ጳውሎስ ከገማልያ እግር ስር ቁጭ ብሎ ስለ ሕግ ብዙ ነገሮችን ጠንቅቆ አወቀ። ስለ ብሉይ ኪዳን አስተምህሮ በደንብ ጠንቅቆ እንዳወቀ በሐዋርያት መጽሐፍ እንመለከታለን። ካወቁ ሰዎች፣ ከተረዱ ሰዎች፣ እግዚአብሔር ካስተማራቸው ሰዎች፣ እግዚአብሔር ካሰለጠናቸው ሰዎች መማር ትልቅ ዕውቀትን እንድናገኝ ያደርገናል። መጽሐፍ ቅዱስ በመማር የተሻለ ዕውቀት፣ መረዳት፣ ብስለት ይገኛል። የላቀ አገልግሎትም ማገልገል ይቻላል ማለት ነው። ስለዚህ እግዚአብሔርን ለማወቅ ባለመፈለግ የምናቀርባቸው ምክንያቶች ከላይ ያየናቸው አራቱ ምክንያቶች እንደ እግዚአብሔር ቃል፣ እንደ እግዚአብሔር እይታ፣ እግዚአብሔር ለእኛ እንደሚያስበው ሐሳብ ተቀባይነት ያላቸው ምክንያቶች አይደሉም። ወገኖቼ ምክንያታውያን አንሁን። እግዚአብሔርን በማንነቱና በስራው ማወቅ እጅግ አስፈላጊና የእያንዳንዱ ክርስቲያን፣ የእያንዳንዱ አማኝ፣ የእያንዳንዱ የእግዚአብሔር ሰው ተልእኮ እንደሆነ፣ ግዴታ እንደሆነ ማወቅ ያስፈልገናል ማለት ነው። እግዚአብሔር ቃሉን ይባርክልን። ቀጣዩን ክፍል በሚቀጥለው ክፍለ ጊዜ ይዤላችሁ እቀርባለሁ። ሰላማችሁ የበዛ ይሁን። ትምህርቱን ተከታተሉ። ተከታታይ ትምህርት እየለቀቅኩኝ ነው። ለሌሎችም ተደራሽ እንዲሆን ሼር ማድረግን አትርሱ። ላይክ፣ ሰብስክራይብ አድርጉ። ጌታ ከእናንተ ጋር ይሁን። አሜን።